በሰዓት ምክንያት ወደ ክፍል 2 ተገደን ዛሬ ክፍል 2ን ይዘንላችሁ የመጣነውን ፕሮግራም ይዤላችሁ ቀርባለሁ። አሁንም ከሽቱ ጋር ያለኝን ቆይታ እንድትከታተሉ ከኦዲዮ እየጋበዝኩኝ ፕሮግራሙን በመምራት አብሬያችሁ መቆየው የአብስራ ተፈራ ነኝ። መልካም ቆይታ። በድጋሚ እንግዲህ ወደ ጥያቄ አሁንም ልመለስ ነው። ባለፈው ሳምንት ያቆምነው ስለ ልጆችሽ አስተዳደግ እያወራን ነበረ። ከሱ ጋር በተያያዘ አንዲት ስታጫውቺን ነበር አስታውሳለሁ፣ ትዝ ይለኛል። ልጆችሽን ጠዋት ስትወጪ ጸልየሽ ነው የምትወጪው እና አንዴ ገጠመኝ ነበር። ምን ነበር እሱ? አዎ እንግዲህ ልጆቻችንን በእግዚአብሔር ፊት ጥለን መውጣት ትልቅ ነገር ነው። በዚህ ዘመን ግን አላይም። በጣም ትሳሳላችሁ። ልክ ነው፣ ትክክል ነው። ግን ለእግዚአብሔር አደራ መስጠት ትልቅ ነገር ነው። በዛን ጊዜም በእኛም ጊዜ ችግር አለ፣ ሰራተኛ ችግር አለ፣ የሚረዱን የሚያግዙ ሰራተኞች ችግር አለ። ቢሆንም ግን ማንኛውም ሰው እኛም ልጅ ላይ እኮ ጋራንቲ አለ። በእግዚአብሔርን አደራ ሰጥቶ መውጣት ትልቅ ነገር። እኔ ለጌታ አሳልፌ እሰጣለሁ፣ ጸልዬ እወጣለሁ፣ ሁሉንም ነገር አስረክቤ እወጣለሁ፣ በእግዚአብሔር ላይ አርፋለሁ። ለምን? እረፉ እኔም አምላክ እንደሆንኩ ወቁ ነው የሚለው። እግዚአብሔር ደግሞ አደራን አይበላም። በዚህ ዘመን ያላችሁ እናቶች ሳያችሁ በእግዚአብሔር ላይ ታመኑ። እውነት ነው። በእግዚአብሔር ላይ ታመኑ፣ እረፉ እኔም አምላክ እንደሆንኩ እወቁ ነው የሚለው። ስለዚህ ያላረፈ ሰው ደግሞ እግዚአብሔርን አያውቀው። ምክንያቱም ማረፍ አለብን፣ አማኝ መሆን አለብን። አማኝ ከሆንን ደግሞ እግዚአብሔርን ማመን ነው። በቃ እግዚአብሔርን ማመን ነው። ካለዛ ደግሞ አላመን ነው። እስቲ እንግዲህ ራስህ ቻል፣ ራስህ ነው የሚለን። መቼም እግዚአብሔር እየራራልን ያው አቅማችንን ስለሚያውቅ ስሙ ይባረክ፣ ቸር ስለሆነ ደግ ስለሆነ ያው ይጠነቀቅልናል። ግን ቢሆንም አሳልፋችሁ ለእግዚአብሔር ስጡት። እሱ አደራ የሚበላ አምላክ አይደለም። እና ምን ሆነ? እኔ ሁል ጊዜ ጸልዬ አሳልፌ ሰጥቻቸው ነው የምወጣውና አንድ ጊዜ ውስጤ ታወከ እና የምሰራበት መስሪያ ቤት ውስጤ በጣም ታወከ። ከዚያ ጌታ ሆይ አልኩት። ውስጤ በጣም ሲታወክ ልጆቼን ነው የሚያመጣልኝ። ጌታ ሆይ አልኩት፣ ድሮም እኔ ጠብቄ አላውቅም። የምጠብቀው አንተ፣ ምን እንደገጠማቸው የምታውቅ አንተ፣ እኔ ምን አውቃለሁ ጌታ ሆይ አልኩት። በደም ሸፈንኳቸው፣ ቀጠርኳቸው፣ ያው ላንተ አሳልፌ የሰጠኋቸው ብዬ እዛ ቁጭ ብዬ ጸለይኩ። ከጥቂት ጊዜ በኋላ ምናልባት 20 ደቂቃ ወይም ተኩል ሰዓት ውስጤ ፍንድቅ ይላል። እንዴ ጌታ ሆይ አልኩኝ። መስሪያ ቤት ነኝ ያለሁት አልዘል ምናምን እያልኩ ብዬ ብቻ ውስጤ ፍንድቅ ይላል። ከዚያ በኋላ ያው ለጌታ አሳልፌ ሰጥቻቸው ስለነበር በቃ እኔ ተውኩኝና፣ ግን ያገረመኝ ፍንድቅ ማለቱ ምንድን ነው ብዬ ያው እቤት ገባሁ። እቤት ስገባ እባብ ገብቶ አሉኝ። እንዴት ስላቸው፣ እባብ እንግዲህ እንትን ነው፣ ሊሾ ነው፣ ግቢው ሊሾ ነው። ሊሾ ላይ ለካስ እንዲሰጠቅልሎ ፀሐይ የሞቀ ነው እባቡ። እነሱ አባርዮሽ የተጫወቱ ልጆች ናቸው። ሲጫወቱ አንደኛዋ እንግዲህ ቴሌቪዥን ላይ ያዩታል። አንደኛዋ ትልቋ ያኔ 8 ዓመት ምናምን ይሆናታል እና እንዲህ ታየዋለች። እባቡ ግቢ ራሔል ግቢ ትላታለች። ራሔል ናት እንግዲህ ልትረግጠው የነበረው። ከዛ ግቢ ወደ ውስጥ እባቡ ስትላት እንዲህ እባቡን ስታየው ወደ ውስጥ ትገባለች። ያችኛዋ ደግሞ ትልቋ ወደ ውጭ ትወጣለች። ወደ ውጭ ስትወጣ እባብ ገብቷል ብላ አንድ የእግዚአብሔር ሰው እኛ ሰፈር ነበርና ሰለሞን ይባላል። ጋሽ ሰለሞን እኛ ቤት እባብ ገባ ይላል። ከዛ እኔ 9 ሰዓት ላይ ነው እንደዛ ውስጤ እንትን ፍርሃት ያለኝ። ከዛ ያን ወንድም ጋሽ ሰለሞን እባብ ገብቷል ስለው እናት አብራ ይዛው ትመጣለች። ከዛ እነዛ ቁጭ የሚሉ ወጣቶች ነበሩና እነሱን ይዞ ይመጣል።
እነሱን ይዞ ይመጣና በቃ እኔ ደግሞ ሰዓት ደርሶብኛል ቀጠሮ ነበረኝ አለ። ልክ 9 ሰዓት ላይ ነው አለ። ልክ እኔም 9 ሰዓት ነው የታወቅኩት አልኩት። በቃ ውስጤ በጣም ታወቀ አልኩት። ከዚያ እነዛ ልጆች ይዞ ይመጣና በቃ እስቲ እርዷቸው ብሎ እኔ ረፍዶብኝ ስለነበረ እኔ ሄድኩኝ አለ። አሁን ይዘው መጡና እንዳጋጣሚ ርብራብ ነበረው እና እቺ ሞግዚታቸው አንደኛዋን ተሸክማታለች። ስታይ እንደዛ ተሸክማ ስለ እባብ ታውቃለች ልጅቷ እና ቆየት እንደሚልየው ብላ ስታየው የውሃ መቅጃ አለ በርሜል፣ እሱ ስር ርብራብ አለ። እሱ ሲገባ ቀስ ብላ ታየዋለች። ካየችው በኋላ ያ ያልኩሽ ሰው ይዞ ሲመጣ እዚህ ውስጥ ገብቷል ትለዋለች። ከዛ ውሃውን በጎማ መጣው እንትን ብለውት ያንን ርብራቡ ላይ እዛው ይገሉታል። ለካስ ያን ከገደሉት በኋላ ነው ውስጤ ፍንድቅ 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 የሚለው። ስሙ የተባረከ ይሁን፣ እግዚአብሔር ስሙ ይባረክ። የሚገርምሽ ፀሐይ እየሞቀ ነው። እቻ አሁን ተመልሽ እባው ያለቻት ጊዜ ሄዳ ብትረግጠው ይነድፋት ነበር። ግን እግዚአብሔር አዋቂ አይደል? እግዚአብሔር ጠባቂያችን አይደል? እግዚአብሔር አደራውን የማይበላ አምላክ አይደል? ተመልከች፣ እኔ እንግዲህ እቤት ነኝ ያለ እቤት አይደለሁም ውጭ ነኝ ያለሁት፣ ግን እግዚአብሔር ተጠነቀቀ። ስሙ የተባረከ ይሁን። እንዲህ ነው ሁላችንን የሚጠብቀን፣ ህፃናቶችን ብቻ ሳይሆን ሁላችንም ከሚታይም ከማይታይም ነገር ነው የሚጠብቀን። አይደለም እንኳን ህፃናቶች እኛንም እንኳን እንደዚህ ይጠብቀናል። ስለዚህ እግዚአብሔር ላይ ራሳችንንም መታመንና ራሳችንንም እርሱ ላይ መጣል መቻል አለብን፣ ማመን መቻል አለብን እሱ እና በዛ መንገድ ነው። በዚህ ዘመን ልጆች እግዚአብሔር ላይ ታመኑ እያልሽን ነው? አዎ፣ በዚህ ዘመንም ታመኑት። አዎ፣ ክፉ ዘመን ቢሆንም ግድ የለም የምንሰማው ሚዲያ ላይ ምናምን አይውሰደን። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው፣ እውነት ነው። እኛም አላወቅነውም አናቀው እንጂ እግዚአብሔር ትልቅ። ስለዚህ እሱን ታምነን እንውጣ። ፈርተን አንችለው፣ ሰግተን አንችለው፣ ተጨንቀን አንችለው። ደግሞ የሚመጣው ሸክማችሁ የከበደ ሁሉ ወደ እኔ ነው፣ እኔ አሳርፋችኋለሁ። ሸክማችሁ ምንድነው? ሸክማችን ዛሬ ልጆቻችን ምን ይሆናሉ? የሆነ የመቀም ሚዲያ ላይ የምንሰማው ነገር አይምራችንን ይዞት ይሆን? አዎ፣ እግዚአብሔርን ግን እንታመነው። ከዚህ ሁሉ በላይ ነው እግዚአብሔር። እዚህ ከምናስበው ረቀቀ ከምንለው ከሱ ሁሉ በላይ ነው። እረፉ ነው የሚለን። እረፉ በጌታ ጌታ ይርዳን። እንግዲህ አስታውሳለሁ አንዴ ቢሮ ገብቼ ቁጭ ብዬ ምሳ ሰዓት ላይ አንዲት ሰራተኛ ልጆች እንዲገላ ወጣች ሲባል ምሳዬን እንደተቋጠረ እሺ ወደ ቤት ነፍሴን ጥዬ ወደ ቤት ሄድኩበትን ቀን አስታውሳለሁና እንዳልሽው ጊዜው በጣም ክፉ ነው። ግን ያው በእኔ እድሜ የምትገኙ ከኔም በታች ከኔም በላይ ያላችሁ እህት ሽቱ እንዳለች በእግዚአብሔር እንረፍ ለማለት ያክል ነው። ያስጨንቃል፣ እውነት ነው። አስጨናቂ ጊዜ ነው። አንድ የሚዘገንን ነገር ገጥሞኛል። እኔ ብዙ ጊዜ ጸሎት እንደዚህ እንዳልኩሽ ልጆችንም ሰበስብና እንጸልያለን አላልኩሽም? ሰራተኞችንም የእግዚአብሔር ምንም ይሆኑ ሙስሊምም ይሆኑ ምንም ይሆኑ ቁጭ ብለው ከኛ ጋር ይጸልያሉ። ወደ እግዚአብሔር ነው የምንጸልየው ብዬ ቁጭ አድርጌ እንጸልያለን። አሁን ልክ ልንጸልይ ስንል አንደኛዋ መሳቅ ጀመረች። መሳቅ ስትጀምር ሁሉም መሳቅ ጀመረ። የእሷ ነገር ትራንስፈር አደረገ። ከዛ ኮስተር አልኩኝና ስሙ አልኳቸው፣ አሁን እኮ እግዚአብሔር አለ። አሁን ትልቅ ሰው ቢቀመጥ እዚህ ጋር አትፈሩም? ትፈራላችሁ አልኳቸው። እንፈራለን አሉ። ስለዚህ አሁን እኮ እግዚአብሔር እኮ በዙፋኑ እኛ መሀል ላይ ተቀምጧል፣ አትፈሩትም እንዴ አልኳቸው። ኧረ እንፈራዋለን አሉ። ጸጥ አሉ ሁሉ። ከዛ የእግዚአብሔርን ቃል ሼር አደረግንና ልክ መጸለይ ስጀምር አጋንንቷ ወደቀ። ይቺ ልጅ አሁን ያልኩሽ ልጅ ያ ነገር እንዳይተላለፍ ነበር ለካስ እያሳቀ ምናምን ልጆቹን ሀሳባችንን ለመስረቅ ነበር ሀሳቡና የዚች ልጅ አጋንንት ወደቀ። ከዛ ጸለይንላት፣ መንፈሱን አሰርና ያው ጸለይንላትና ከዚያ በስንተኛው ቀን አሁን ቸርች ሂጂ ብለን ያው ቸርች መሄድ ጀመረች። ቸርች እንድትሄድ ፈቀድኩላት።
በዛ ሰዓት ሌላ አንደኛዋ እንድትጠብቅ አደረኩኝ። ያው እኔ 2 ሰራተኛ ነበርና አንደኛውም ሁለቱም ቁጭ ብለው ነው የሚያገለግሏቸው። እኛ ስራ ስለምንሄድ ሁለቱም ናቸው የሚሰሩት። ልጆቹንም ሲያብሉ ሁለቱም ናቸው አብረው ቁጭ ብለው የሚያብሏቸው። ከዚያ አሁን መንታው አንደኛው መንታ አንደኛው ናት የምትይዘው፣ አንደኛው መንታ ደግሞ አንደኛ ነው። ልክ ብቻ ብላ እንግዲህ ያን ሰዓት ልትጥለው ትችል ነበር። እኛ የለንም፣ እስራ ቤት ነን እና ሞግዚቷና እሷ ሁለቱ ናቸው ያሉት። እንግዲህ ቁጭ ብለው ካበሉ በኋላ አስተኝታው ብላ ጮኻ ወጣች አሉ። ተመልከች፣ ልትጥለው አትችልም ነበር። ትችል ነበር። ስሙ የተባረከ ይሁን። እግዚአብሔር ታማኝ አምላክ እንደሆነ ነው እንድታውቁት፣ እንድታዩት፣ እንድታምኑት የምፈልገው። ከዛ አሁን ያችኛው አስጠይቃት እንዴት ነው አልኳት። በቃ ቁጭ አደረገችውና ብላ ጮኻ ወጣች አለች። ከዛ ቸርች ከዚህ በኋላ እቺ ልጅ እንደዚህ መድፈርም ስለሌለብን እናቴ ጋር አስቀመጥኳትና ማየ እኔ እንትኑን ከፍልሻለሁ፣ ደሞዟን እኔ ከፍላለሁ፣ ግን ቤተክርስቲያን ሁሌ ቅዳሜና እሑድ ትሂድ ብዬ እናቴ ጋር አስቀመጥኳት። ማለት ልጆቹ አካባቢ መሆን መቼም እኛም ደግሞ እግዚአብሔር በሰጠን ጥበብ ደግሞ መጠቀም መቻል አለብን። እዚህ እሷ ደግሞ ነፃ መውጣት ስላለባት በቃ እዛ ቤተክርስቲያን እንድትሄድ እዛው ደሞዟን እየሰጠኋት ቸርች ነፃ እንድትወጣ አደረኩኝ። ምን ልልሽ ፈልጌ ነው፣ ተመልከች እንግዲህ ብትጥለውስ የእግዚአብሔርን ጥንቃቄ ተመልከች። በጣም ይገርማል። ስለዚህ እግዚአብሔር ይጠነቀቅልናል። እግዚአብሔርን እንታመነው። በእውነት ምንም ነገር ሳይኖር ቀርቶ አይደለም። እግዚአብሔር ግን አደራ አይበላም። ልባችሁ እንዲያርፍ ነው እኔ የምናገረው። ለምን እረፉ በእግዚአብሔር ላይ፣ ግድ የለም ታመኑት እግዚአብሔር ላይ። የምትሰሙት ነገር በጣም የሚያሳርፍ አይደለም። ያንን ሚዲያ ስለሌለ ነው እንጂ ስንት ነገር ልንሰማ ይችላል ነው ሊሆን ይችላል። ግን ያን ጊዜ ጠበቀ እግዚአብሔር፣ ዛሬም ይጠብቃል። በሁሉ ስፍራ ያለ እግዚአብሔር፣ በሁሉ ላይ ስልጣን ያለው እግዚአብሔር እንታመነው። መጠንቀቅና እግዚአብሔርን መታመን ግድ ነው። በተለይ መጸለይን ለእሱ አሳልፎ አደራ ሰጥቶ መውጣት። ጌታ ይባርክሽ። እንግዲህ በጣም ትልቅ ነገር ነው እያስተማርሽን ያለሽው። ያው እኔም እዚህም እየተበረታታው ነው። ከዚሁ ከቤተሰብ ዙሪያ ሳንወጣ እንግዲህ የዘመኑ ተግዳሮት አሁን በብዙ አቅጣጫ እየተፈተነን ያለንበት ዘመን ነው። ጊዜው ከባድ ነው። እኛ ከብደንበት ይሁን አላቅም፣ ወይም እኛ መጋፈጥ ማሸነፍ አቅቶን ይሁን አላቅም። ትላንት አባቶቻችን እኮ የፈላ ዘይትም ኖሮ አልፈውታል። እኛ ደግሞ ለእኛ የፈላው ዘይት ኢኮኖሚ ሆኖ ወይ ዝና ወይ ሌላ ታሪክ ሆኖ መጥቶ ሊሆን ይችላል እና እግዚአብሔር ያበርታን። ግን በትዳር ዙሪያ ደግሞ ጥቂት እናውራ። የአንድ ዓመት ጥናት ነው ወደ 3000 ምናምን ሰው ፍቺ እንዳለ ያመላክታል የሚል አንድ ዜና አይቼ ነበርና በክርስትናው ዓለም ውስጥም ይሄ ነገር በጣም በከባድ ሁኔታ እየበዛ ነው። በአንድ ዓመት ውስጥ ወደ 3400 ምናምን ፍቺ እና ይጋባል። እንደው ጭራሽ አመት ትልቁ የሆነ ነውና ይሄንን ከዚህ አንፃር አንቺም ከህይወት ተሞክሮሽ እንደው እንዴት ነው? ያው ትዳር ማለት ትዳርና ሞት አይለያይም። ከሞትሽ ነፍስሽን እንደማትመልሽ ሁሉ ከገባሽም አትወጪም እና እንደ እግዚአብሔር ፍቃድ ነው የምትኖሪው፣ እንደ እግዚአብሔር ፍቃድ ነው ሁሉና ግን ዛሬ ላይ ቅልል ብሏል። እንደው በዚህ ዙሪያ የምታነሺው ነገር ካለ የምትመክሪው ነገር ካለ ለታናናሾችሽ፣ ለልጆችሽ፣ ለአዳዲስ ተጋቢ ወጣቶች እንደው ከህይወት ተሞክሮሽ እንድታነሺ ነው። እንግዲህ በጣም መጠንቀቅ ያለብን እውነትን መነጋገር። እግዚአብሔር ቃልም እውነትን ተነጋገሩ ነው የሚለው። እውነትን መነጋገር ትልቅ ነገር ነው። ታማኝነት ይኖራል። ትንሽ እንኳን
ውሸት ድንገት እንኳን ትንብቲ ጥርጣሬ ይኖራል እና እውነት ብንነጋገር ጥሩ ነው። አንደኛ እውነት መነጋገር ጥሩ ነው። ሁለተኛ ደግሞ ኮንፍሊክት ይኖራል። ሰዎች ስለሆነ የሆነ ጥል ነገር ግጭት ነገር ይኖራል። ያኔ ቶሎ መፍታት እኔ ለምሳሌ አሁን ካዘንኩ ዝም ነው የምለው። ከዛ በኋላ ይሄ ልክ ነው ጊዜ ጠብቄ ይሄ ልክ ነው እላለሁ። ለምንድን ነው? ምናልባት ልክ እኮ ሊሆን ይችላል። አይ እንዲህ እኮ ስለሆነ ነው እንባባልና ነው ምናምን እንባባልና ከዛ እንትን ነው እና ቂም መያዝ ትክክል አይደለም። በቃ አሁን ለምሳሌ የሆነ ነገር ቅሬታ ካለኝ ይሄ ልክ ነው መባባል። ለምንድን ነው እንዲህ ሆነው? ይሄ እንደዚህ ነው መነጋገር። ቶሎ ፀሐይ ሳይገባ ታረቁ አይደለም የሚለው እግዚአብሔር ቃል። መጥፎ እንዳይሆን ወደ ጥላቻ እንዳይሆን ወደ ሌላ ነገር እንዳይፈጠር በተቻለ መጠን በዚህ ነገር ብንጠነቀቅ ያለ ነገር ነው ሁልጊዜ። ስለዚህ ግልጽነት ላይ የተመሰረተ መሆን መቻል አለበት። ግልጽነት ላይ የተመሰረተ መሆን መቻል አለበት። ግልጽነት ላይ መሆን ያለበት። ሁለተኛ ደግሞ መነጋገር መቻል ግድ ነው። በቃ ማንኛውንም ነገር ስናደርግ ብቻችን አናደርግ፣ ተነጋግረን ማድረግ መቻል ትክክል ነው። ትልቅ ነገር ነው መነጋገር፣ ኮንፍሊክት አይፈጥርም። ሁለተኛ ነገር ደግሞ አሁን ለምሳሌ የሆነ ነገር ማድረግ ብትፈልጊ እንዲህ ብናደርግ እንዲህ ቢሆን ምን ይመስልሻል? ለትዳር አጋር በቃ ግድ ማካፈል ሀሳቡን ጥሩ ነው። ይሄ በቃ ነፃ ትሆኛለሽ፣ ለአንቺም ነፃ ትሆኛለሽ፣ ለሱም ነፃ ይሆናል። ያ በጣም ይሄንን ነገር ማዳበሩ ጥሩ። የይቅርታ የይቅርታ ግን ግድ ነው። ምክንያቱም ሰው ነሽ እኮ አንቺም እኮ ታናድጂው ሊሆን ይችላል፣ እሱም እኮ ሊያናድድሽ ይችላል። አብራችሁ ስትኖሩ እኮ የግድ አንዳንድ ነገሮች ይፈጠራል። ግድ ነው። ይሄ ሰው ድንጋይም ቢሆን እኮ ይጋጫል፣ የማይናገር ድንጋይ ይጋጫል። እና ቶሎ መፍትሄ ማድረግ እና ይቅርታ መባባል። ቂም ግን በጣም ትልቅ ነገር ነው። እግዚአብሔርም ደግሞ ምህረት አድርጉ ነው እኮ የሚለን፣ ይቅር ተባባሉ ነው እኮ የሚለን አይደል? ይቅር በሉ አይደለ? ይቅር ካላላችሁ ይቅር አላላችሁም አይደል? እንደውም ስታነሹ ይሄንን ከዚሁ ከሀሳብሽ ሳላወጣሽ በፍቺ ዙሪያ በተደረገ ጥናት በፍቺ ዙሪያ የተደረገ ጥናት የሚያመላክተው ለፍቺ ከሚያዳረጉ ወይም ለፍቺ ከሚያበቁ ጉዳዮች አንዱና ዋነኛው ይቅርታ አለመኖር ነው። ግድ ነው። ይቅርታ ስለሌለ ነው። ይሄ ሰው ሁሉ ኦልሞስት 80% ወይ ሚስት ይቅር አትልም፣ ወይ ባል ይቅር አይልም፣ ወይ እርስ በርሳቸው ይቅርታ አይጠያየቁም። እልህኝነት፣ ይቅርታ አልባነት ኦልሞስት በቃ በዋናነት የተቀመጠው ይሄ ነው። ደግሞ ሌላው ምንድን ነው መሰለሽ፣ አንዳንድ ጊዜ አንቺ የማይመችሽ ነገር በቃ ሁልጊዜ የሚደጋገም ነገር ሊሆን ይችላል፣ ያልተመችሽ ነገር ሊሆን ይችላል እና መጸለይ ግን ትልቅ ነገር ነው። መጸለይ ትልቅ ነገር ነው። እንዲሁ ቀለል ባለ ሁኔታ እንደው ለጮኛሞችም ቢሆን ወይ ለትዳር እንትኖችም ቢሆን አንድ ምስክርነት በመሰከር ደስ ይለኛል። አንድ ጊዜ ባለቤቴ ማለት ጮኛሞች ሆነ ወንድ ልጅ መስቲካ ሲበላ አልወድም እና ወንዶች ወንድ እንደ ወንድ ቆፍጣና መሆን አለበት ብል አይነት የኔ ኔቸሬ ነው ሳላውቅም እና መስቲካ ይበላል ያኝካል። ወጣት ነው ያኔ እና ወጣት ነን ያው። ከዚያ አልወደድኩትም እሱን ነገር። ከዚያ አሁን እሱን አትብላ ማለት ከበደኝ። ከዛ ጸለይኩኝ። ሞኝነት ይመስላል ግን አይደል? የሆነ ትምህርት እንዲሆናችሁ ነው። እግዚአብሔር እኔ መስቲካ የሚበላ ወንድ አልወድም፣ መስቲካውን አስተወው አልኩት። የእውነት ነው የምነግርሽ። አተወ። እሱ ላያውቀው ይችላል፣ ላያስተውለው ይችላል። እኔ ግን ለጌታ ነገርኩት። የእግዚአብሔር ሀሳብ ስለነበረበት
እግዚአብሔርን በቃ አስተወው። በጣም ይገርመኛል። እና ምንድነው የተማርኩት በዛ ውስጥ በማንኛውም ሁኔታ በትዳራችንም ቢሆን በእጮኝነታችንም ጊዜ ቢሆን ያልተመቸን ነገር መጸለይ። እግዚአብሔር የማይፈታው እንቆቅልሽ የለም በቃ። እና ምንም አይነት ሲከብዳችሁ መጸለይን የመሰለ ነገር የለም። እግዚአብሔር ጸሎትን ይሰማል። በቃ ጸሎትን በጣም ይሰማል። አይንቅም፣ ማንንም አይንቅም። ስለዚህ ብንጸልይ ከበድ ሲልብን በትዳራችን ውስጥ የሆነ ከበድ ሲል መጸለዩ ትልቅ ነገር። አሜን ነው። አሜን። እውነት ነው። በጣም የሚገርመው ነገር እንደውም ከዚህ ጋር አያይዘሽ እንድታነሺ ያው ቀደም ብዬ እንዳልኩሽ የዘመኑ ትዳር ከባድ ነው። ወጣቱም ትዕግስት አልባ ነው። ቢያንስ እናቶች ለልጆች ስል ብለው ዋጋ ከፍለው የሆነ ቦታ ልጆቻቸውን ያደርሳሉ። ግን አሁን ደግሞ ትንሽ ለህሊና የሚከብደውም እንደ ክርስቲያን ለመስማት የሚከብደውም ነገር የትዳር ዋናው የጸብ መነሻ በዋናነት ተደርጎ እየተነሳ ያለው ቺቲንግ ነው። በጣም በሚያሳፍር በዚህ ልክ እግዚአብሔርን የሚደፍሩ ጥቂት የማይባሉ ሰዎች ያሉበት ሰዓት ነው እና በዚህ ዙሪያስ እንደው ቤተክርስቲያንስ ትጸልይ? እንደው አባቶች የምታስተላልፊው መልእክት ካለ ቀጥታ። ከባድ ነው በጣም። ትውልድ እየተበተነ ነው። አገር ተረካቢ ወጣት ቤተክርስቲያን ታጣለች። ትዳር ሲበተን መልካም የሆነ ስነ ምግባር መልካም ዜጋ አይኖርም። ወንጌል አቅጣጫውን ይስታል። ጠማማ ትውልድ አጣሞ ይዞት ይነሳል እና የትዳር መፍረስ ቤተክርስቲያንንም ሀገርንም ያፈርሳል። ከዚህ አንጻር የምታነሺው የምታስተላልፊው የምትመክሪው ነገር ካለ እንደው ብለሽ ብታልፊው። አዎ ይሄ ከባድ ነው በጣም። ይሄ በጣም ከባድ ነው። ምክንያቱም እግዚአብሔርን የሚፈራ ከሁሉ ነገር ይጠበቃል ነው የሚለው። በቃ ከሁሉ ነገር ይጠበቃል። ይሄ እኮ እግዚአብሔርን አለመፍራት እኮ በቃ ፈራሃ እግዚአብሔር እኮ ያለው ሰው ይሄን አያደርግም። እና በጣም ነው ልብ የሚሰብር ነው ይሄ። ሌላ አሁን ቅድም ስንነጋገረው ነገር ተራ ነገር ነው። በቃ ኮንፍሊክት ቢኖር የሆነ ሀሳብ ግጭት ቢኖር የሆነ ነገር ቢኖር ነው አይደል? ይሄ ደግሞ በጣም ከባድ ነገር ነው። ስለዚህ ይሄ ትልቅ ከርስ ወደ ቤታችን ትልቅ ከርስ እያስገባን ያለው። ስለዚህ በጣም ጥንቃቄ የሚያስፈልገው ነገር። ካቃተው ደግሞ ሰው መጸለይ ይቻላል። በቃ የሚመቸው ሰው ሊጸልይልኝ ይችላል የሚል ሰው እንዲጸልይለት ድካሙን መናገሩ ትልቅ ነገር። መናዘዝ አንፈርድም። አንዳንድ ጊዜ መፍረድ ያስቸግራል። ግን ያ ሰው በቃ የሚቀርበው ሰው ካለ እንዲጸልይለት ቢደረግ፣ ካልሆነ ግን አደጋ ነው ይሄ። እግዚአብሔርም ዝም አይልም። በገዛ ስጋው ላይ እኮ ነው የሚለው። ሌላው ውጭው ነው፣ ይሄ ግን ዝሙት በገዛ ስጋው ላይ ነው የሚለው። እናንተ ደግሞ የእግዚአብሔር ቤተ መቅደሶች ናችሁ፣ ቤተ መቅደሴን የሚያፈርስ እርሱ ያፈርሰዋል ይላል። በቤተ መቅደሱ ላይ ነው ኃጢአት እየሰራን ያለ። ስለዚህ እግዚአብሔር እንዴት ነው የሚዘገንን ነው። ስለዚህ በተቻለ መጠን እንደዚህ አይነት ሰዎችን የተገለጠ ዘለፋ ከተሰወረ ፍቅር ይሻላል ይላል መጽሐፍ ቅዱስ። የተገለጠ ዘለፋ ከተሰወረ ፍቅር ይሻላል። እኔ አንቺን በስውር ከምወድሽ ይልቅ ገልጬሽ ላንቺ ማለት ነው ይሄ ልክ አይደለም ብዬሽ አብረሽ መጸለይ ከቻልሽ አብረን ብንጸልይ ብዬ ይህንን ብናደርግ ቤተክርስቲያን አካባቢ ያሉት ከመፍረድ ይልቅ ማለት ነው ከመፍረድ ይልቅ ቤተክርስቲያን አካባቢ ያለ ነው አገልጋዮች ብንሆን አካባቢ ያለን በቃ ቅርብ የሆን ጓደኞች በጌታ የሆነን ጓደኞች ካለን ተገለጠ ዘለፋ ከተሰወረ ፍቅር ይሻላል ካለ ግልጽ አድርገን ነግረ ነው ፈቃደኛ ከሆነ ብንጸልይለት ብናወጣው ኃይል ብንሆነው ትፈወሱም ዘንድ አንዱ ስለሌላው ይጸልይ እኮ ነው የሚለው። አንቺ ነገርሽ እንዲፈወስ ለኔ መጸለይ መቻል አለብሽ። እኔ ነገሬ እንዲፈወስ አንቺ መጸለይ መቻል አለብሽ። ትፈወሱም ዘንድ አንዱ ስለሌላው ይጸልይ ነው የሚለው። ለዛ ሰው ብጸልይለት እኮ ለኔ ፈውስ ነው። ወንድሜ ደግሞ ቆሞ ሳየው
ለእኔ ትልቅ ነገር ነው። ስለዚህ እንደዚህ አይነት ነገር ስናይ በግልጽ ብንጠይቀው ብንጸልይለት ከምንፈርድበት ይልቅ ተቸግሮ ሊሆን ይችላል። እንደዛ ቢሆን ቤተክርስቲያን ዝም ባትል ያንን ሰው ይዛ አንድ ላርጋ ብትጸልይለት መረጃው ሲደርሳቸው መረጃው እስኪፈርስ ድረስ ከመጠበቅ በጣም መደፍሮ መጠየቁ ገፍቶ መጠየቁ መጸለይም ካለበት እንዳልሹ ያየሽ ለምን ዝም ትይዋለሽ? በቃ ወንድምሽ እኮ ነው፣ አካልሽ እኮ ነው። ይሰማል። ቸርች ውስጥ እኮ ይሰማል። አካልሽ እኮ ነው። እንትናን ጠየቀ፣ ከሊትን ጠየቀ፣ ከሊት ጋር ሄደ፣ እሱ እዛ ሰፈር እንዲህ ይሰማል እኮ። ማይሰማ ነገር በዚህ ዘመን የለም። ተሰምቶ ግን ዝም ከማለት ገፍቶ ትክክለኛ መረጃውን ቤተክርስቲያን ባላት ስልጣን ከዛ ሰው የሆነ መሪም ቢሆን ኳየር ውስጥም ቢሆን አውጥቶ መጠየቅ ነው። ጥፍን ብሎ ከሚበሰብስ ጠረን ከሚያመጣ ውበትን ከሚያሳጣ የቤተክርስቲያንን ውበት ከሚገፍ መድረክ ከሚደፈር በአገልግሎት ዙሪያ ያሉትንም ደፍሮ መጠየቅ። ይሄን ተጠየቅኩ ብሎ ጥሶ የሚሄድ ይሄድ። እግዚአብሔር እኮ መልካሙን ይተክላል፣ ክፉን ይነቅላል። እና ቤተክርስቲያን ዝምታ ቢሰበር እንደገና ከባድ ጸሎት በባለትዳሮች ዙሪያ ራሱ እኔም የማስበው ነው። እንደው በዚህ አጋጣሚ አንቺ ስታነሹ ቤተክርስቲያን እያለች ሰው ሊፋታ አይገባም። የተለያዩ እቅዶችን ቤተክርስቲያን በማውጣት በዚህ ዙሪያ እኔም ብትሰራ እላለሁ። በአጠቃላይ የምትጨምሪው ሀሳብ ካለሽ ጠቅለል አድርጊና። ግን ምንድነው አስተውሉ እንጂ ሞኞች አትሁኑ ይላል። ልናስተውል የሚገባው ምንድነው በተቻለ መጠን ሰይጣን ትዳርን ለማፍረስ በጣም እንደሚጥር ማስተዋል መቻል አለብን። ምክንያቱም ያቺ ቤተክርስቲያን ናት። ከዛ ውስጥ ነው ልጆች የሚወጡት፣ ቤተክርስቲያን ይወጣል ማለት ነው። ስለዚህ ይህንን መብታት ሰይጣን ይፈልጋል። ስለዚህ በተለይ ቤተክርስቲያን ይህንን ጠንቅቆ ሊያውቅና እንደገና ያ የሚባለው ሰው በጸሎት ብንደግፈው እንደገና ደግሞ ብንመክረው ከምንፈርድበት ይልቅ ድንጋይ ከምንወረውርበት ይልቅ በዚህ ጠንክረን አሁን ባልሽው ወይ ቤተክርስቲያን በዚህ ነገር ብትሰራ ትልቅ መፍትሄ ይገኛል ብዬ አስባለሁ። በጣም ብዙና ጥልቅ ሀሳቦች አነሳን። የቤተክርስቲያንን ጉዳይ አንስተናል። ስለ ወጣቶች አያያዝና አስተዳደግ ልጆች ላይ እንዲሁም በትዳር ዙሪያ እንዲሁም ደግሞ የወቅቱ የክርስትና ያኗኗር ዘዬ መንፈሳዊ ቁመና ትላንትናና ዛሬ የሚለውን ሁሉ ጠቅለል አድርገን ለመዳሰስ በዚች አጭር ጊዜ ሞክረናል። ውድ ተመልካቾቻችን እንግዲህ ዛሬ ከእህት ሽቱ ጋር የነበረን ቆይታ ይሄን ይመስላል። እህት ሽቱ ከልብ አመሰግናለሁ። ተመልካቾቻችን እንግዲህ በሚቀጥለው ሌሎች ፕሮግራሞችን ሌላ እንግዳ ይዤላችሁ